ይህ ድልድይ በደንብ ተመልከቱት። ብዙ ሰዎች በእጅ ሊሰራ አይችልም፣ የሰይጣን ስራ ነው ብለው ያምናሉ። ይህ ድልድይ ለምን እንዲህ ተባለ? ከጀርባውስ ምን አይነት ምስጢራዊ ኢንጂነሪንግ ተደብቆ ይሆን? ዛሬ በዓለማችን ላይ እጅግ አስገራሚ ምስጢራዊ የሆነው ድልድይ አብረን እናያለን። በተለይ መጨረሻ ላይ የምነግራችሁ እጅግ ይገርማችኋል። ዝግጁ ናችሁ? ከሆናችሁ ወደ መጀመሪያው ድንቅ ድልድይ እናልፋለን። ቻናላችን አዲስ ከሆናችሁ ሰብስክራይብ የምትለዋን ቀዩን ምልክት አጥፍታችሁ ቪዲዮን ከመጀመራችሁ በፊት ላይክ አድርጋችሁ ጀምሩት። በመጀመሪያ የምንመለከተው በጀርመን ሀገር የሚገኘውና እጅግ አስገራሚ ወደ ሆነው የሰይጣን ድልድይ ነው። ለምን የሰይጣን ድልድይ ተባለ? ይህ ድልድይ ስያሜን ያገኘው ከአሰራሩ ረቂቅነት የተነሳ ነው። ድልድዩ በተገነባበት ወቅት የነበሩ ሰዎች በሰው እጅ እንዲህ አይነት ድንቅ ስራ ሊሰራ አይችልም፣ ሰይጣን ነው የሰራው ብለው ያምኑ ስለነበረ ነው። የዚህ ድልድይ ትልቁ ሚስጥር ያለው ከውሃው በላይ ባለው ግጥምጥሞች ነው። ድልድዩ ከውሃው በላይ ባለው ነጸብራቅ ወይም ጥላ ወይም ደግሞ ሪፍሌክሽን ጋር ሲታይ ፍጹም የሆነ ክብ ወይም ደግሞ ሰርክል ይሰራል። ይህ ደግሞ በየትኛውም አቅጣጫ ብትመለከቱት የማይለወጥና አስገራሚ እይታን ይሰጠናል። የጀርመኑ የሰይጣን ድልድይ አስገራሚ ቢሆንም በቀጣይ የምናየው ድልድይ ግን እጅግ ያስፈራቸዋል። በመቶ ሺዎች የሚቆጠሩ ውሾች ያለምንም ምክንያት ራሳቸውን የሚወረውሩበት ድልድይ ሰምታችኋል? ከጀርባ ያለው ሚስጥር ምንድን ነው? አሁኑኑ ወደ ሁለተኛው ድንቅ ድልድይ እናልፋለን። ለመሆኑ ውሾች ራሳቸውን ያጠፋሉ ብላችሁ ታስባላችሁ? በስኮትላንድ የሚገኘው ኦቨርት ድልድይ መልሱ ግን አዎ እንደሆነ ይናገራል። ባለፉት 60 ዓመታት ውስጥ በመቶ ሺዎች የሚቆጠሩ ውሾች ያለምንም ምክንያት ከዚህ ድልድይ ላይ እየዘለሉ ራሳቸውን አጥፍተዋል። ከሁሉም የሚገርመው ደግሞ ከዝላይ ተርፈው የወጡት ውሾች ተመልሰው በመምጣት በድጋሜ ይዘላሉ። ይህ ቦታ ለምን ውሾችን ለሞት ይጋብዛል? ሳይንሱስ ምን ይላል? ዛሬ የእነዚህን አስፈሪ ድልድዮች ሚስጥር አብረን እንፈታለን። ኦቨርት ድልድይ በዓለማችን ላይ ካሉ እጅግ ምስጢራዊ ቦታዎች አንዱ ነው ተብሎ ይታወቃል። ስኮትላንድ ውስጥ የሚገኝ ሲሆን መልክዓ ምድሩ ውብ ቢሆንም በውስጡ ግን ለብዙዎች እንቆቅልሽ የሆነ አስፈሪ ታሪክን ይዟል። ላለፉት 6-10 ዓመታት በዚህ ድልድይ ላይ የሚከሰተው ክስተት ሰዎችን ግራ አጋብቷል። በመቶ ሺዎች የሚቆጠሩ ውሾች ልክ የድልድዩ መሃል ላይ ሲደርሱ በራሳቸው ፍቃድ ወደ ገደሉ ይዘላሉ። ነገሩ ግን በዚህ ላይ ብቻ አያበቃም። የአካባቢው ነዋሪዎች ይህ ድልድይ መንፈስ አለበት ብለው ያምናሉ። ውሾቹ በትክክል አንድ ቦታ ላይ ብቻ ነው የሚዘሉት። እንዲያውም በሕይወት የተረፉት ውሾች ደንግጠው ከመሸሽ ይልቅ ልክ የሆነ ነገር እንደሚጠራቸው ሁሉ ተመልሰው ድልድዩ ላይ በመውጣት ለሁለተኛ ጊዜ ወደ ገደሉ ይወረወራሉ። ይህ ሊሆን የቻለው ለምንድን ነው? ሳይንሳዊ ማብራሪያ አለ ወይስ ሌላ ድብቅ ሚስጥር አለ? ውሾቹ ድልድዩ መሃል ላይ ሲደርሱ ያላቸው ባህሪ በፍጥነት ይቀየራል። ከዚያም ያለምንም ማመንታት ወደ ገደሉ ይወረወራሉ። እስካሁን ድረስ ለዚህ ክስተት አሳማኝ የሆነ ሳይንሳዊ ማብራሪያ አልተገኘለትም። አንዳንድ ተመራማሪዎች የአካባቢው ሽታ ውሾችን ሊያጃጅላቸው ይችላል ቢሉም ለምን በድጋሚ ተመልሰው እንደሚዘሉ ግን ሊያስረዱን አልቻሉም። ለምን ይሆናል የሚለው ጥያቄ እስካሁን መልስ አላገኘም። በርካታ ተመራማሪዎችና የእንስሳት ስነ ባህሪ ባለሙያዎች ቦታውን ጎብኝተዋል። ነገር ግን ለምን ውሾቹ እንደዚህ አይነት የጭካኔ እርምጃ በራሳቸው ላይ እንደሚወስዱ እስካሁን ድረስ ምንም አይነት ሳይንሳዊ ማብራሪያ አልተገኘም። የሳይንስ ሊቃውንቶች ይህንን ምስጢር ለመፍታት የተለያዩ ሐሳቦችን ሰንዝረዋል። ከነዛ ውስጥ ዋነኞቹን እነግራቸዋለሁ። አንዳንድ ተመራማሪዎች ከድልድይ ስር የሚገኝ እንደ ሚንክ ያሉ የዱር እንስሳት የሚለቁት ሽታ ውሾችን አእምሮአቸውን ሊያስት ይችላል ብለው ይናገራሉ። ሌሎች ደግሞ ውሾቹ ብቻ ሊሰሙት የሚችል አስፈሪ ድምፅ ከድልድዩ ስር ይወጣል ብለው ያምናሉ። ነገር ግን ከዚህ ሁሉ መላምንቶች ውሾቹ ለምን ድልድዩ መሃል ላይ ብቻ እንደሚዘሉና ለምን ተመልሰው መጥተው እንደሚደግሙት ሙሉ በሙሉ ሊያስረዱን አልቻሉም። ይህን አስገራሚ መረጃ እንዳያመልጣችሁ አሁኑኑ ቪዲዮን ላይክ አድርጉት። ላይክ ማድረጋችሁ ቪዲዮን ለብዙ ሰዎች እንዲደርስ ይረዳል። እንደነዚህ ያሉ ዓለምን ያስገረሙ መላምንቶች ምስጢራቸው ያልተፈታ እውነታዎች ሁልጊዜ እንዲደርሳችሁ ደግሞ ሰብስክራይብ የምትለዋን ቀዩን ምልክት ወደ ነጭ በመቀየር ምልክቷን መጫን እንዳትረሱ። ይህ ድልድይ የውሾች የራስ ማጥፊያ ድልድይ ተብሎ እንዲጠራ ያደረጉት በእውነት የተከሰቱት ድርጊቶች ናቸው። ብዙ ባለቤቶች ውሻቸው በድንገት አንዳች ነገር ውስጥ የገባ ይመስል ከእጃቸው አምልጦ ሲዘል አይተዋል። በጣም የሚገርመው ክስተት ግን በጽሑፉ ላይ እንደተጠቀሰው ውሾች ከድልድይ መሃል ላይ ሲደርሱ በገዛ ፍቃዳቸው መዝለላቸው ነው። ውሻው በሕይወት ከተረፈ ደግሞ በከፍተኛ ስቃይ ውስጥ ሆኖ እንኳን በድጋሚ ወደ ድልድዩ አናት ላይ ለመውጣት መሞከሩና ዳግመኛ መዝለሉ ጉዳዩን እጅግ አስፈሪና አስደንጋጭ ያደርገዋል። ዛሬም ድረስ የኦቨርት ድልድይ በስኮትላንድ እንደ ሚስጥራዊ ስፍራ ይቆጠራል። ለ60 ዓመታት የዘለቀው ይህ ክስተት ሳይንሳዊ ማብራሪያ አልተገኘለትም። ታዲያ እናንተ ምን ይመስላችኋል? ይህ ቦታ የተረገመ ነው ወይስ ውሾችን የሚስብ ሌላ ስውር ኃይል አለ?
ወደ ቀጣዩና አስገራሚው ድልድይ ልውሰዳችሁ። ከዛ በፊት ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ የምትሏን ቀዩን ምልክት አንዴ ጠቅ በማድረግ ቤተሰብ ሁኑ። ለእናንተ አንድ ሰብስክራይብ ማድረግ ምንም አይደለም፣ ለእኔ ግን ማበረታቻ ይሆነኛል። ስለዚህ ሰብስክራይብ የምትሏን ቀዩን ምልክት አንዴ ጠቅ አድርጉልኝ። ቪዲዮን ላይክ ማድረጋችሁ እንዳትረሱ። ለመሞት ቆርጠ ካልተነሳ በስተቀር ማንም ሊረግጠው የማይደፍረው በሰማይና በምድር መካከል የተንጠለጠለ ድልድይ ቢኖር ምን ይሰማሃል? በቻይና ተራሮች መሃል ላይ የሚገኘው ወደ ሰማይ የሚወስደው መንገድ ተብሎ የሚጠራው እጅግ አስፈሪ ድልድይ ነው። ይህንን ቪዲዮ እስከ መጨረሻ ካላያችሁት በስተቀር የሰው ልጅ በምን አይነት ድፍረት ውስጥ እንዲህ አይነት ቦታ ላይ እንደሚደርስ ማመን ይከብዳችኋል። ይህ ድልድይ በቻይና ከሚገኙ እጅግ አስደናቂ የተፈጥሮ ድንቆች አንዱ የሆነው የሁዋንግ ጊሻን ተራራ ድልድይ ነው። ድልድዩ የተሰራው ወይም የተንጠለጠለው በሁለት ግዙፍ ድንጋዮች መካከል ሲሆን በአይነቱ ልዩና እጅግ አስፈሪ ያደርገዋል። ይህ ድልድይ በሁለት ግዙፍ ድንጋዮች መካከል የተንጠለጠለ ነው። ከድልድዩ በታች ያለው ጥልቅ ገደል ከፍተኛ ከመሆኑ የተነሳ ቁልቁል ሲመለከቱ የሰውን ልጅ ጭንቅላት ያዞራል። ግን አንድ ጥያቄ ልጠይቃችሁ። ይህ ድልድይ ላይ ለመድረስ ብቻ ምን ያህል መስዋዕትነት መክፈል ያለባችሁ ይመስላችኋል? መንገዱ ከድልድዩ በላይ ያስፈራል። አሁን ደግሞ ወደዛ የሚያደርሰንን እጅግ አደገኛ ጉዞ እንመለከታለን። እዚህ ድልድይ ለመድረስ የሚያደርጉት ጉዞ ለልብ ህመምተኞች የሚመከር አይደለም። መንገዱ እጅግ አድካሚና አደገኛ የሚባል ነው። ወደ ድልድዩ ለመድረስ በሺዎች የሚቆጠሩ እጅግ ቁልቁልና አድካሚ የሆኑ ደረጃዎችን መውጣት ግድ ይላል። ደረጃዎቹን እንደጨረሱ ደግሞ በተራራው ጠርዝ ላይ የተሰሩ ጥንታዊ ያረጁ የሚመጨት መንገዶችን ማለፍ አለቦት። ይህ ድልድይና ወደ እርሱ የሚወስደው መንገድ ባለው አስደናቂ ከፍታና አስፈሪነት የተነሳ ወደ ሰማይ የሚወስድ መንገድ በሚል ስያሜ ይታወቃል። ይህ ድልድይ የተፈጥሮ ድንቅ ስራና የሰውን ልጅ ድፍረት በአንድ ላይ የሚያሳይ ቦታ ነው። በቻይና የሚገኘው ይህ ድልድይ ዛሬም ድረስ የጎብኚዎችን ልብ እያራዳ ይገኛል። በእያንዳንዱ እርምጃችሁ የሚወዛወዝ በእግራችሁ መሃል ደግሞ ጥልቁን ወንዝ የሚያሳይ ድልድይ ላይ ቆማችሁ ታውቃላችሁ? አሁን ደግሞ ምነግራችሁ ስለ ተራራ ላይ ድልድይ አይደለም። ከብረት ወይም ከኮንክሪት ሳይሆን ከእጽዋት ግንድ ወይም ከሐረግ ብቻ ስለተሰራው አስገራሚ ድልድይ ነው። ዝግጁ ናችሁ? ወደ ጃፓን እንሂድ። በጃፓን ሀገር የሚገኘው ዝነኛው የኢራካዙራ አባሺ ድልድይ በዓለም ላይ ካሉ ለየት ያሉና አስፈሪ ድልድዮች አንዱ ተብሎ ይጠቀሳል። ይህ ድልድይ እንደ ሌሎቹ ዘመናዊ ድልድዮች ከብረት ወይም ከኮንክሪት የተሰራ አይደለም። ይልቁንስ የተሰራው ከወይን ግንዶች ወይም ደግሞ ከሐረጎች ነው። ድልድዩ ላይ ስንቆም የተፈጥሮ አካል የሆናችሁ ያህል ይሰማችኋል። ወይ ግን ለምን ይሆን ይህ ድልድይ ከሐረግ ብቻ እንዲሰራ የተደረገው? ለምንስ ነው ጠንካራ ብረት ያልተጠቀሙት? ምክንያቱ የሚገርም ታሪክ ምስጢር አለው። እስከ መጨረሻው ተከታተሉኝ። ይህ ድልድይ ልዩ የሚያደርገው አስፈሪነቱ ነው። በእያንዳንዱ እርምጃችሁ ላይ ድልድዩ ላይ ወደ ግራና ወደ ቀኝ ይወዛወዛል። ይህ በሰውነታችሁ ላይ ከፍተኛ ፍርሃትና የደስታ ስሜት ይፈጥራል። በእግሮቻችሁ መካከል ክፍተት ስላለ ከስር የሚፈሰውን ጥልቅ ወንዝ በግልጽ ማየት ትችላላችሁ። ድልድይ እንዲህ ተደርጎ የተሰራው ዝም ብሎ ለውበት ብቻ አይደለም። በጥንት ዘመን ጠላቶች ድንገት ቢመጡ ድልድዩን በቀላሉ ቆርጦ ለመጣልና ጠላት እንዳይሻገር ለማድረግ ታስቦ የተሰራ ነው። ይህ የጥንታውያን ጃፓናውያን የጦርነት ስልት ጥበብን ያሳያል። ምንም እንኳን ድልድዩ ከሐረግ የተሰራ ቢሆንም ዛሬም ላይ ለቱሪስቶች ደህንነት ሲባል በውስጡ የብረት ገመዶች ተደብቀው ሊኖሩ ይችላሉ። ነገር ግን ውጫዊ ገጽታው አሁንም ያንኑ የጥንቱን የተሰራ ስሪትነቱን ጠብቆ ይገኛል። ጃፓኑ ኢራካዙራ አባሺ ድልድይ ከታሪክ ከጥበብና ከአስፈሪነቱ ጋር የተቆራኘ ድንቅ ቦታ ነው። ተፈጥሮንና ጀብድን ለሚወደው ሰው የግድ መታየት ያለበት ቦታ ነው። አንድ የተሳሳተ መሪ መታጠፍ ወይም ትንሽዬ ጎማ መንሸራተት ወደ ሞት ሊያመራችሁ የሚችልበት መንገድ ላይ መንዳት ምን ያህል ያስፈራል። አሁን የምነግራችሁ ደግሞ መኪና መንዳት ቀርቶ በእግር መሄድ እንኳን የሚያንቀጠቅጥበት ዓለማችን አደገኛው ድልድይ ተብሎ የሚጠራው ስፍራ ነው። ዝግጁ ናችሁ? በቀዝቃዛዋ ሩሲያ እንሄዳለን። በሩሲያ ሀገር የሚገኘው ዝነኛው የኳንድ ንስኪ ድልድይ ነው። ይህ ድልድይ በብዙዎቹ ዘንድ በዓለማችን ላይ ካሉ እጅግ አደገኛ የመኪና መንገዶች ወይም ድልድዮች አንዱ ተብሎ ይጠቀሳል። ይህ ድልድይ እንደ ማንኛውም ዘመናዊ ድልድይ ጥንካሬ ያለው አጥር የለውም። መንገዱ በጣም ጠባብ ከመሆኑ የተነሳ አንድ መኪና በጭንቀት ነው የሚያልፈው። ከዚህም በላይ ድልድዩ ያረጀና ለረጅም ጊዜ ጥገና ያልተደረገለት በመሆኑ በላዩ ላይ መንዳት ለሕይወት መጋለጥ ነው። ግን ይገርማቸዋል፣ ይህ ድልድይ በይፋ ለትራፊክ ክፍት ተደርጎ አያውቅም። ታዲያ አሽከርካሪዎች ለምን ሕይወታቸውን አደጋ ላይ ጥለው ይጠቀሙበታል? የዚህን የድልድይ አስገራሚ ታሪክ አብረን እናያለን። ድልድዩ የሚገኝበት አካባቢ እጅግ ቀዝቃዛና በበረዶ የተሸፈነ ነው።
ይህ መንገዱን በይበልጥ ያንሸራትተዋል። አሽከርካሪዎች በዚህ ብረትና እንጨት በተቀላቀለበት አሮጌ ድልድይ ላይ ሲጓዙ ከፍተኛ ጥንቃቄ ማድረግ አለባቸው። እናንተስ መኪና ቢሰጣችሁ በዚህ በረዶ ላይ ወይም ደግሞ በዚህ ድልድይ ላይ መሄድ ትፈልጋላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ስለ ድልድይ የነገርኳችሁ ታሪክ እዚህ ላይ ያበቃል። በጣም እንደወደዳችሁትና እንደተገረማችሁበት እርግጠኛ ነኝ። ለቻናላችን አዲስ ከሆናችሁ ሰብስክራይብ የምትለዋን ቀዩን ምልክት በማጥፋት የደወል ምልክቷን ኦን ላይ በማድረግ እንደዚህ አይነት ገራሚ እውነታዎች እንዲደርሳችሁ ማድረግ ትችላላችሁ። ቪዲዮውን ከወደዳችሁት ለምትወዱት ሰው ሼር አድርጉልኝ። በቀጣይ ቪዲዮ እስከምንገናኝ ቻው።